አስቤዛ አጠቃላይ የፈጀው 30,980 ብር የፈጀ ነው ማለት ነው። እንግዲህ በ30,900 ብር የተሟላ ውብ የሆነ አስቤዛ ነው ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? አልሐምዱሊላ። እዚህ ጋር እንደምታዩት ወግዲ የሚሄድ አስቤዛና እንደውም ደግሞ የተወሰነ እቃ አለው ማለት ነው። 10 ኪሎ በርበሬ እና 30 ኪሎ የበሶ እህል ቤት ውስጥ ተዘጋጅቶላታል ማለት ነው። እና ማሻአላ ተባረክ ረህማን ቆንጆ ተደርጎ የተዘጋጀ 30 ኪሎ በሶ ሁለት ቦታ 15 ኪሎ አድርጌው ነው። ይሄ እንደምታዩት 15 ኪሎ ነው። በርበሬዋ ደግሞ 10 ኪሎ ነው። በጣም ቆንጆ ተደርጎ በእርጥብ በደረቅ ቅመም ተደርጎ የተዘጋጀ የሚያምር ሀሪፍ የሆነ ምጥን በርበሬ የአሁን ላይ በርበሬ 800 ብር 850 900 ብር ሁላ ገብቷል እና በችርቻሮ ማለት ነው። ጀማ ዛላ በርበሬ ማለት ነው። እና እዚህ ጋር እንደምታዩት ሱካር 4 ኪሎ በ150 ብር ሂሳብ። እንደገና ደግሞ እዚህ ጋር እንደምታዩት ቡና 4 ኪሎ በ1000 ብር 4000 ብር፣ እጣን 800 ብር፣ የወሎ ጭስ ደግሞ 300 ብር፣ ምስር ክክ 10 ኪሎ በ260 ብር ሂሳብ ኪሎ ማለት ነው። እና ኦመር ዘይት 1650 ብር። የጅማ ረከቦት እንደምታዩት በጣም የሚያምር ፏ ያለ የጅማ ረከቦት አለ። ዋጋው ደግሞ 1800 ብር። ሀገረኛ ሲኒ 500 ብር እና እንግዲህ ይሄንን የመሰለ አስቤዛ ነው። የብረት ምጣድ ብላኛለች። ብረት ምጣድ ደግሞ 1400 ብር በወፍራሙ ለገብስ መቁለያ፣ ለባቄላ መቁለያ፣ ለአተር፣ ለሽምብራ፣ ለሽሮ የተባሉ አጠቃላይ የሆኑ ነገሮችን መቁላት የሚችል ቆንጆ የሆነ ብረት ምጣድ ነው ማለት ነው። እንዲሁም ደግሞ ስማርት ዱቄት 10 እና 5 ኪሎ 500 ብር እና 1000 ብር ገዝቼላታለሁኝ። እንግዲህ ለዛሬ ያስኩላችሁ የእህቴ አስቤዛ ይሄን ይመስላል። በነገራችን ላይ ይችም እህቴ ለሁለተኛ ጊዜ አዛኝ ነው። የሆነ ጊዜ ልኬላታለሁ ሙሉ የቤት እቃ ማለት ነው። እና ጀማ በጣም እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ እዘዙ ኢንሻአላ። በጣም የሚያምር ፏ ያለ በርበሬ ነው የተዘጋጀላት። በጣም ቆንጆ አርገሽ ቅመም አርጊበት ብላኛለች። ቅመም ስላችሁ ግን እርጥብ ቅመም ነው። ደረቅ ቅመም ከልክ ማለፍ የለበትም። ያው ኮረሪማ ያስፈልጋል በደንብ ሆኖ ግን ከዛም ከልክ ያለፈ አይደለም፣ መካከለኛ የሆነ ነው። ወዳችኋለሁ። ሰላማችሁ